እመቤቴን እንደ ኢትዮጵያ ህዝብ የሚኖር የለም። ኑሮ ውድ ነው፣ ኦፍ ኮርስ ውድ ነው። ግን እንዴ ይጠጡ የለ እንዴ? ቁርጡን ይቆርጡ የለ እንዴ? ይበሉ የለ እንዴ? ይጨፍሩ የለ እንዴ? አንቺ የመዳም ኩሽና ውስጥ ቁጭ ብለሽ በይ። አሁን ኢትዮጵያ ያሉት እናት ይበላሉ፣ ይጠጣሉ፣ ይደንሳሉ። ቤቢ ሻወር አይቀራቸው፣ ሽማግሌ ያልቀራቸው፣ ማነው ሽምግልና አይቀራቸው፣ ምን እንጂ የቀለበት አይቀራቸው፣ ድግሱ አይቀራቸው። አንቺ እዚህ ቁጭ ብለሽ ኑሮ ውድ ነው ብሎ ብር ያስልኩሽን እየጨፈሩበት ነው። ውዴ ልንገራችሁ ብዬ ነው። ትልቁም ይጨፍራል፣ ትንሹም ይጨፍራል። ብታዩ ቁርጡን ወደ ላይ እየቆረጠ አንቺ ኩብዝሽም ወደ ታች እየቆረጥሽ ትበያለሽ። ኩብዝ እነሱ ወደ ላይ ቁርጡን እየቆረጡ እየበሉ ነው። ውዴ ልንገርሽ ብዬ ነው። ወይ እንዲ ኑሮ ውድ ነው ይላሉ፣ ግን እንክት አድርጎ ነው የሚበሉት። እኔ ታዝቤ ነው በልተው ቢራቸውን ላዩ ላይ ድብና አድርጎ ጠጥቶ ከዛ ምን ያደርጋሉ መሰላችሁ? ይደንሳሉ። እኛ መዳም ኩሽና ውስጥ እንደንሳለን፣ እዚህ አናታችን ላይ ችግር ይደንሳል። ወይኔ እንደ ኢትዮጵያ ህዝብ ራሱ